በጣም ነበር የሚያሰቃኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከስምትና ቀጥላለሁ ናዮ አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላስ ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ የምንነጋገረው ስለ ፍቅር ሳይሆን በፍቅር ስም ስለሚከናወን ስልታዊ የባህሪ ግድያ ካራክተር አሲሚሌሽን ነው። የኢትዮጵያ ቲክቶክ መንደር ባለፉት ጥቂት ቀናት በጆን ዳንኤል በጃኒና በአዶናይ ጉዳይ ተወጥሮ ሰንብቷል። ብዙዎቻችሁ ነገሩን እንደ ተራ ፍቅረኛሞች ጸብ አይታችሁ ሊሆን ይችላል። ነገር ግን በጥልቀት ስንመረምረው ጆን ዳንኤል ከእስር ቤት እንደወጣ የቀመረው ቀመር እጅግ አስገራሚና አስፈሪ ነው። ዝናውን ለማስመለስ ተቀናቃኙን አዶናይን ለመጣልና የቀድሞ ፍቅረኛውን ጃኒን በሕዝብ ፊት ለማዋረድ የተጠቀመባቸው ስልቶች ምን ይመስላሉ? ዛሬ በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ጆን ዳንኤል ከእስር ሲወጣ የገጠመው ዓለም እሱ ጥሎት የሄደው ዓለም አልነበረም። እሱ በሌለበት ወቅት አዶናይ የተባለ አዲስ ኮከብ በቲክቶክ ላይ ነግሷል። ለምን ጆን ዳንኤል ሰጋ? ጆን ይታወቅበት የነበረው በግርግር በጭቅጭቅና በኃይለኝነት ነበር። አዶናይ ግን ሃምብል፣ ሪስፔክትፉል፣ ሰው አክባሪና በሳል ሆኖ ቀረበ። ህዝቡ አዲሱን ጀንትልማን ወደደው። የጃኒ መለወጥ ጆን ሲያሰቃያትና ሲበድላት የነበረው ጃኒ አሁን በአዶናይ ቅፍ ውስጥ ሆና ክብርና ፍቅር ስታገኝ አየ። ይህ ለጆን ኢጎ ለራሱ ያለው ግምት ትልቅ ስብራት ነበር። ዝናው ብቻም ሳይሆን የድሮ ተገዢው የነበረችው ሴት ክብር ማግኘቷ አልተዋጠለትም። የሴራ ጅማሬ ጆን ዳንኤል ጃኒንና አዶናይን ለመጣል የተጠቀመው ስልት ሎንግ ጌም ወይም የረጅም ጊዜ እቅድ ነው። እንዴት አጠመዳት? ጃኒ ከአዶናይ ጋር እያለች ጆን በድብቅ ያገኛት ነበር። እዚህ ጋር ጃኒ ትልቅ ስህተት ሰርታለች። ነገር ግን የጆን ዓላማ ከሷ ጋር መታረቅ አልነበረም። ዓላማው ማስረጃ መሰብሰብ ነበር። ጆን ዳንኤል የጃኒን ቪዲዮ ጥሪዎች ስክሪን ሪከርድ ሲያደርግ መቆየቱ ምን ያሳያል? ሰው ከሚወደው ሰው ጋር ሲያወራ ሪከርድ አያደርግም። ሪከርድ የሚያደርገው ነገ መልሶ ሊወጋ ሲፈልግ ብቻ ነው። ጃኒ ራቁቴን ነኝ ብላ በቪዲዮ ስትደውልለት አዶናይ ሳሎን መሆኑ እያወቀ ሪከርድ ማድረጉ ከመጀመሪያውም ወጥመድ ብላክሜይል እንደነበር ማረጋገጫ ነው። ሌላው አካውንት የማዘጋት ዘመቻ ነበረ። ቀመሩ የቀጠለው በቴክኒክ ጥቃት ነው። ጆን ዳንኤል ጀማዎቹን ወይም ተከታዮችን በቴሌግራም ሰብስቦ ማስ ሪፖርት እንዲያደርጉ አዘዘ። የመጀመሪያ ኢላማ አዶናይ ነበር። የአዶናይ አካውንት ለማዘጋት ብዙ ቢሞክርም አልተሳካለትም። አዶናይ ጠንካራ ተከታይና ጥንቃቄ ነበረው። ሁለተኛ ኢላማ ጃኒ። አዶናይ ላይ ሲያቅተው ወደ ጃኒ ዞረ። የሷን አካውንት አዘጋው። ለምን የሷን አካውንት አዘጋው? ጃኒ መከላከያ እንዳይኖራት ለማድረግ ነው። እሱ ጥቃት ሲሰነዝርባት እሷ መልስ የምትሰጥበት መድረክ እንዳይኖራት የታቀደ ስልት ነበር። ሌላው ቪክቲም ብሌሚንግ ነበር፣ ተጎጂውን ጥፋተኛ የማድረግ ጥረት። ጃኒ አካውንቷ ከተዘጋ በኋላ በሌላ መንገድ መጥታ የደረሰባትን ዶሜስቲክ አቢዝ በፎቶና በቪዲዮ መዘርገፍ ጀመረች። ጆን ግን ለዚህ ዝግጁ ነበር። እሷ መታኝ ስትል እሱ ከአዶናይ ጀርባ ራቁቷን ትደውልልኝ ነበር የሚል ቪዲዮ አሳየ። ይህ ትኩረትን የማስቀየስ ዘዴ ነው። ህዝቡ ስለ ድብደባው እንዲረሳና ስለ ጃኒ ታማኝ ለመሆን እንዲያወራ አደረገ። በነገራችን ላይ ከሁለት ዓመት በፊት በአንድ ወቅት ጆን ከጃኒ የምትወደው ባህሪ ምንድነው ሲባል አሳልፍ አትሰጠኝም ብሎ ነበረ። በዱባይ በመኪና ገጭቷት ፖሊስ ሲመጣ ምንም አልሆንኩም ማለቷን በኩራት ተናግሯል። ይሄ የሚያሳየው ጆን ዳንኤል ጃኒን የሚወዳት እስከ ተገዛችለትና በደሉን እስከ ሸፈነችለት ድረስ ብቻ እንደነበር ነው። ዛሬ ግን አሳልፋ ስትሰጠው እሱ የቀበረውን ቦምባ ፈነዳው።
የጆን ዳንኤል ቀመር ለአጭር ጊዜ የተሳካ ሊመስል ይችላል። ጃኒን አዋርዷል። የአዶናይን ስም ከጃኒ ጋር አነካክቷል። ነገር ግን የረጅም ጊዜ ውጤቱ ምን ሊሆን ይችላል? በሶሻል ሚዲያ የምናየው የፍቅርና ክብር በስተጀርባ ምን አይነት ሴራ ሊኖር እንደሚችል ትልቅ ትምህርት ነው። አሳልፎ አለመስጠት በሚል ስም በደል መሸፈን መጨረሻው ለጥቃት መጋለጥ መሆኑን ያሳያል። አዶናይ በዚህ ሁሉ መሃል ያለው ዝምታና ለጃኒ ያለው ክብር እውነተኛ ማንነቱን መስክሯል። ጆን ዳንኤል በእውነት ቀመረኛ ነው ወይስ በደለኛ? እናንተስ ጃኒ ከአዶናይ ጀርባ መደወሏና የጆን ዳንኤል እርምጃ እንዴት ታዩታላችሁ? ሐሳባችሁን በኮሜንት አስቀምጡ። ይህንን ቪዲዮ ከወደዳችሁት ላይክ አድርጉ፣ ለሌሎች እንዲደርስ ሼር አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ቻናላችን ሰብስክራይብ አድርጉ። ሰላም ለእናንተ ይሁን። እወዳችኋለሁ። ቻው ቻው።